የዋሁ ፊሊክስ ከዕለታት አንድ ቀን በአንድ ሰላማዊ መንደር ውስጥ ዙሪያው ሁሉ ከማርጀቱ የተነሳ በእንጨት የተለበጠ እንዳይወድቅ በድጋፍ የቆመ እጅግ ያዘመመ ደሳሳ ጎጆ ነበር። በዚህ ቤት ውስጥ ታዲያ ፊሊክስና ባለቤቱ ሌላ ይኖሩ ነበር። ያገኟትን ስራም እየሰሩ ኑሯቸውን ለመደገፍ ይጥሩ ነበር። ታዲያ አጅሬ ድህነት የሞቀውን ትዳራቸውን ሊያቀዘቅዘው ያላቸውንም ደስታ ሊያበርደው አልቻለም ነበር። ፊሊክስ የዋህ ቢጤ ቢሆንም የሚወደድ አይነት ሰው ነው። ሁልጊዜም በጎ ከማሰብ በሰውም ደስታ ከመደሰት በቀር የሚያውቀው ነገር አልነበረም። ሚስቱ ሌላም እጅግ ውብና የተረጋጋች ባሏን ፊሊክስንም የምታከብርና የምትወድ ቀና ሰው ነበረች። ፊሊክስ የዋህነት ትንሽ ቢያበዛውም እሷ ግን የዋሁ ባሌ ጥሩ ማድረግ አይሰለች መቼም ትል ነበረ። ከቤታቸው ውድ ሊባል የሚችለው ነገር አንድ ትልቅና ጠንካራ ፈረስ ብቻ ነበር። ፈረሱ የተረጋጋና ታዛዥ ሲሆን ፊሊክስ ደግሞ ባለው አቅም ሁሉ ከሐሳቡ ሳይለየው ይንከባከበው ነበር። አንድ ቀን ታዲያ ሰላማዊ ኑሯቸውን በእጅጉ የሚጎዳ ነገር ተከሰተ። መንደሩ በሙሉ በከባድ አውሎ ንፋስ ተመታ። የነ ፊሊክስ ቤትንም የንፋሱ ጥንካሬ መቋቋም አቃተው። በመከራ የተያያዘው የቤቱ አካሎች መበታተንና መሰባበር ያዙ። አረ በፈጣሪ ቤታችን አልተረፈም እኮ በጣም ነው የጎዳን። ታዲያማ ሐሳብ አለኝ እኮ እኔ ያገኙትን ሲያጡ ያጡትን ይቀላውጡ አይደል? ዛሬ ገበያ ቀን ነው፣ ጥሩ አጋጣሚ ነው። ፈረሱን ይዘህ ሄድና ሽጠው። መጨናነቅ የለብህም በቃ። ጥሩ ሐሳብ ነው፣ ወደ ገበያ ወስደዋለሁ። ይሄ ፈረስ ግን ምን ያህል የሚያወጣ ይመስልሻል? የኔ ፍቅር እኔ የቤተሰብ ነኝ፣ ገበያ አላውቅም እኮ። አንተ በተስማማህበት እስማማለሁኝ። ባገኘው ሽጠው። ነገር ግን ስትሸጥ ተጠንቀቀ ሽጥ። መቼም ደግ ነገር ማድረግ አይሰለችህ አይደል? ፊሊክስ ከሚስቱ ባገኘው ምክርና ማበረታቻ እጅግ እየተደሰተ ፈረሱን ይዞ ወደ ገበያ አመራ። በተረጋጋ ሁኔታ ፈረሱን እየጎተተ ባለበት መንገድ አንድ የከብት እርባታና የወተት ላሞች መሸጫ ይመለከታል። እንዴት ነህ ፊሊክስ? ወዴት እየሄድክ ነው? እንዴት ነህ? ወደ ገበያ ይሄንን ፈረስ ልሸጠው እየሄድኩኝ ሳለ እርሻ አንሳይ ሰላም ልበልህ ብዬ ነው። ደስ ያለ ትመስላለህ። ምን ተገኘ? ብዙ ወተት አለህ፣ ግን ደስተኛ አትመስልም። ለምን ይሆን? የእርባታው ባለቤት ለአንድ አፍታ የፊሊክስን ፈረስና የራሱን ላም ካስተያየ በኋላ በሐዘን ስሜት በረጅሙ ተነፈሰ። ቶይ ምን ወተቱም እኮ ያን ያህል አይደለም፣ ብዙ አይሸጥም። ይሄም ላም ደግሞ እንዴት ካንተ ውብ እና ጠንካራ ፈረስ ጋር ይወዳደራል? ያንተ ፈረስ ቢኖረኝ በምን እድሌ። ለምን ግን በፈረሴ የሱን ላም አልቀይረው? ወተቱም ምርጥ ነው፣ ፈረሱን በላም መቀየር ያዋጣል። ይህንንም ሰው ደስተኛ ማድረጉ አንድ ነገር ነው። ደስተኛ የሚያደርገው ከሆነ ለምን አንቀያየርም? እንዴ ምን ማለትህ ነው? ያንተ ፈረስ ከኔ ላም እኮ በጣም ውድ ነው። አረ አይደለም፣ በፍጹም እኔ አንተን ላም ስለፈለግኩ እኮ ነው። መቼስ በጣም ይሄ በጣም ትልቅ ነገር ነው። በጣም ነው የማመሰግነው፣ እውነት በጣም። ከተቀያየሩ በኋላ ፊሊክስ ላሙን ይዞ በደስታ ጉዞውን ቀጠለ። ትንሽ እንደተጓዘ ፊሊክስ አንዲት ሴት ገበሬ በጊዛ ከፊቱ እየሄደች አገኘ። ሰላም ኖት እናቴ፣ መልካም ቀን ይሁንልዎት። ሰላም ፊሊክስ፣ ላምን ደግሞ ወዲያት እየወሰድካት ነው? ልሸጣት ብዬ ወደ ገበያ እየወሰድኳት ነው። እኔ እኮ ራሴ በጌን ማሸጥ ፈልጌ ነበር። አረ በጣም የሚያምር በግ ነው። ያንተው ላም ትልቅ ነው፣ በቀላሉ መሸጥ ትችላለህ። ያን ያህል አያሳስብም ማዘርን። እንጃ የኔ በግ ሸጥ ወየላዋጥ ማቀው ነገር ያለው። ምን ነው ከፋዎት? እንዴት አይከፋኝ። ይሄ ምን ያወጣል? ምን ተብሎ ካንተ ላም ጋር ይወዳደራል? ያደለው እንዲህ ምርጥ ውድ ላም ይኖረዋል? እኔ እንደው ተዋ ብቻ። ይህን ያህል ከከፋትስ እንደው ብለውጣት ሳይሻል አይቀርም። በግ ቢኖረን ሚስቴም ደስ ይላታል። በብርድ በበግ ጸጉር ወፍራም ልብስ መስራት ብቻ ሳይሆን ይችንም ሴትዮ ማስደሰት ቀላል ነገር አይደለም። ይህን ላም
ከወደዱት ውሰዱት። በበግ ብንለዋወጥ ምን ይመስሎታል? ሴትዮዋ በአግራሞት የፊሊክስን ላም ተመለከቱ። የምርህን ነው ለቀይርሽ ያልከኝ? በፍጹም ግን ትክክል አይደለም። እውነት እንዴት ይሄ መሰለ ውድ ላም በዚህ በግ ይቀየራል? ልዩነቱንም ክፋይ ብትለኝ አቅሜ አይፈቅድልኝም። መቼም ምን እንደምላ አላቅም። በጣም አመሰግናለሁ። ችግር የለም። በፍጹም ሐሳብ አይገባሽ። እንዲህ አይነት በግ ማግኘታችን ደስታችን ነው። ከዛም በኋላ ፊሊክስ ላሙን በበግ የሴትዮዋን ሐዘን በደስታ ቀይሮ ጉዞውን ከበጉ ጋር በፍንደቃ ተያያዘው። ትንሽ ዘለግ እንዳለ ከተማ ደረሰና ወደ ገበያ ስፍራ በጉን ይዞ እያመራ ሳለ አንድ ወጣት ልጅ ወፍራም ዳክዬ ይዞ ይመለከታል። ጠጋ ብሎ ወሬ ጀመረ። ሰላም ነው ወንድሜ፣ የሚያምር ወፍራም ዳክዬ ይዘሃል። ሰላም። የኔ ዳክዬ ወፍራምና ሰነፍ ነው ባክ። ይሄን ዘላለም መቀለብ አስቸጋሪ ነው ብና ምንም ጥቅም የለውም። አሁን ሸጠው ነው ጨረታ ላይ። ይህን ብሎ በአትኩሮት የፊሊክስ በግ ላይ ፈዞ ቀረ። እንዴ ያንተ በግ ልዩ እኮ ነው። ጸጉሩ፣ ውፍረቱ ለጉሪ የተፈጠረ እኮ ነው። ምኞት አይከለከል። በኖሬን ብዬ ማስበው በግ እኮ ነው። የከፋው ይመስላል ብለውጠው ሳይሻል አይቀርም። ምን ይወጣለታል? ይህን የመሰለ ዳክዬ፣ ውፍረቱ፣ ንጣቱ፣ በዛ ላይ ይህ ልጅ ማስደሰት ደግሞ እሱም ቀላል ነገር አይደለም። ወንድሜ ለምን አንለዋወጥም? በጉን ይዘህ ትሄዳለህ፣ እኔ ዳክዬን ይዤ እሄዳለሁ። ምን ይመስላል? እንዴ ምን አስበህ ነው እንደዚህ አይነት ልውውጥ? ኧረ የምሬን ነው። ስቀልድ መስሎ ነው። እኔም ባለቤቴም እኮ በጣም ነው ዳክዬ የምንወድ። ውድ በግ በዳክዬ የት ሀገር ይለወጣል እንዴ? ይቀየራል እንጂ ይሄን ወፍራም ዳክዬ እንዴ ተገኝቶ ነው እንዴ? እኔ ምን አላጣም። ይሄ ትልቅ ነገር ነው የሆነት። እንዴት እንደማመሰግን አላውቅም። ፊሊክስ በጉን አስረክቦ ዳክዬውን ይዞ ጉዞ ቀጠለ። ዳክዬ ሻጩም በገጠመው ነገር እጅግ በደስታ ተዋጠ። ፊሊክስ በሆነው ልውውጥ እጅግ ረክቶ ነበረ። ምክንያቱ ግን ዳክዬ ሻጩን ማስደሰት መቻሉ ብቻ ነበር። ወደ ቤቱ በመንገድ ላይ ሳለ አንዲት ልጅ እንቁላል ጣይ ዶሮ ስትሸጥ አያት። ሳያቅማማ እንደ ልማዱ ዳክዬውን በዶሮ ቀይሮ ጉዞውን ተያያዘ። በመንገዱ ሳለ አንድ የምግብ ሸቀጥ ቤት ጎራ ሲል አንድ ልጅ በፌስታል ፖም ይዞ አየው። አሁንም ታዲያ ፊሊክስ ሆዬ ሳያቅማማ የያዘውን ዶሮ በፖም ቀይሮ መንገዱን ቀጠለ። በሕይወቴ እንዳንተ አይነት ሞኝ ሰው ገጥሞኝ አያውቅም። እንዴት ዶሮ ረብ በሌለው በአፕል ትቀይራለህ? እንደውም ምንድን ነው? እኔ እኮ መጀመሪያ ፈረሴን በወተት ላም፣ ከዛ ቀጠልኩና ላሙን በበግ ደግሞ ከዛ በጉን በዳክዬ ዳክዬውን በዶሮ አሁን ደግሞ ዶሮዬን ደግሞ በዚህ ሁሉ አፕል። እርግጠኛ ነኝ ቤትህ ስትገባ ከባለቤትህ የሚደርስብህን ቁጣ መቋቋም የምትችል አይመስለኝም። ኧረ በፍጹም እሷ ጋር እንዲህ አለ ነገር የለም። በምንም ሁኔታ ውስጥ ብሆን የእሷን ድጋፍ አጥቼ አላቅም። በዚህ ዓለም ሰዎችን ደስተኛ የሚያደርጋቸው ገንዘብና ሀብት እንደዛ ነው። አንተ ደግሞ ብዙም ሳታስብበት ሜዳ ላይ ትጫወትበታለህ። እርግጠኛ ነኝ ባለቤትህ በጣም ነው የምታዝነው። እንዴት ንዴቷን እንደምታበርድ እንጃለን። ተሳሳትኩ ወንድሜ። እሷ በዚህ ፌስታል ሙሉ አፕል ይዤ ገብቻ አይደለም ባዶዬን ብገባም አታዝንም። እሺ እንወራረድ። እኔ እቤትህ አብሬ ሄዳለሁ። ባለቤትህ በብስጭት ካልደበደበች ምን አለ በለኝ። እሺ እስማማለሁ፣ ችግር የለም። ሌላም ባለቤቷን ፊሊክስን በደስታ ቅፍ አድርጋ ከበር ተቀበለችው። ከዛም ነጋዴውን ወደ ቤታቸው እንዲገባ ጋበዙት። ፊሊክስ ስለ ውሎው፣ ስለ ልውውጦቹ ሁሉ ይተርክላት ጀመረ። የኔ ውድ ምን አደረግኩ መሰለሽ? መጀመሪያ ፈረሳችንን በወተት ላም ቀየርኳት። አመቱን ሙሉ ወተት አይብ ምናምኑን ጠጣም በለኛ። ላምማ ሲሳይ እኮ ነው። በጣም ደስ ይላል። ከዛ ደግሞ ላሟን በበግ ቀየርኳት። እሱም በጣም ጥሩ ሀሳብ ነው። የሚደገፍ እኮ ነው። ጸጉሩን እንፈትላለን፣ እንለብሳለን። ከዛ ደግሞ በጉን በወፍራም ዳክዬ ቀየርኩት። ይሁን እንግዲህ እሱንም ካረክ
ከሌሎች ጋር ይዋኛል። እሱም ቢሆን ያምራል። ግን እሱንም ደግሞ እኮ በዶሮ ቀየርኩት። እሱ እንኳን ደስ ይላል። እንቁላል እንበላለን። እንደገና ደግሞ ጫጩቶቹ ሲሯሯጡ ግቢውም ይደምቃል፣ ደስ ይላል። ሌላ ይህ ብቻ አይደለም እኮ መጨረሻ ላይ ዶሮዋን በቦርሳ ሙሉ አፕል ቀየርኩት እኮ። የዚህን ጊዜ ነጋዴው በጉጉት የሌላን ምላሽ መጠባበቅ ያዘ። ፊሊክስ፣ ይህን እኮ ይዘህ የመጣኸው ከግቢያችን አጠገብ ያለው የአፕል ዛፍ ስለተቆረጠ ነው አይደል? ያንተ ነገር ይሆን እንግዲህ። ፊሊክስ ብዙም ዋጋ የሌለውን ፌስታል ሙሉ አፕል ማምጣቱን ስታውቅ አየኔ ባል ገራገር እኮ ነህ። መቼም ሁል ጊዜ ጥሩ ነገር ማድረግ ነው የምትሞክረው። ይሁን እንግዲህ። ይህንን ብላ ባልጠቆረ ፊት እቅፍ አደረገችው። ነጋዴው የዚህን ጊዜ እንዲህ አይነት ባልና ሚስት ሲያይ እጅግ ተገረመ። የሚገርም እኮ ነው። ውርርዱን አሸነፍከኝ። ፈጽሞ ያልጠበቅኩት ነገር ነው የሆነው። በትንሽ ልውውጦች ከፈገግታ ውጪ፣ በጎውን ከማሰብ ውጪ ሌላ ነገር አትናገርም። በዚህ የተነሳ ደስተኛ ሆናችሁ ነው የምትኖሩት። በጣም ትልቅ የሚባል ትምህርት ነው የተማርኩት። ገንዘብ ስላለን ብቻ ደስተኛ ነን ማለት አይደለም እኮ። ቃሌን የመጠበቅ ግዴታ አለብኝ። ለአንተም ለባለቤትህም እንካችሁ እቺን የወርቅ ሳንቲም ቦርሳ ያዟት፣ የእናንተ ነው። ፊሊክስና ሌላ በአንድ ጊዜ ባለጠጎች ሆኑ። ታዲያ ምን ያላሰቡትን ገንዘብ ቢያገኙም ድህነታቸውን አልረሱም። ስለዚህም አካባቢው ላይ ላሉ በድህነት ለሚኖሩ ሰዎች ካገኙት ማካፈሉን ተያያዙት። ሁሉም ታዲያ ፊሊክስና ሌላን እጅግ አከበሯቸው። ገንዘብ ሙሉ አያደርግም። መጀመሪያ እኛው ራሳችን ሙሉ ሆነን መኖር አለብን። ሙሉ የሆነ ህይወትን ገንዘብ ጎዶሎ አያደርገውም። የጎደለ ህይወትን ገንዘብ ሙሉ አያደርገውም። የሰው ህይወቱ በገንዘቡ ብዛት አይደለምና። ጎደለ ብለን ያዘንን ብንሆን ያገኘንለት ሐሴትን አንሞላም። በመጠን መኖር ገንዘብ ሳይመጣ የምንለማመደው፣ ባለን ደስተኛ መሆን የጎደለለት የምንማረው ትልቅ ጥበብ ነው። ካሰብነው የሆንነው ደግሞ ያለን ብዙ ነው። ካለን በላይ ቢመጣ የሚጨምረው ምናልባት ብዙ ላይሆን ይችላል። ያ ማለት ግን አንስራ፣ ትጋትን ቀንስ፣ ወይ ካለን በላይ ለማግኘት አንፍጨርጨር ማለት አይደለም። ተግተን ሰርተን ለእኛም ለቤተሰባችንም ሲቀጥልም ለአገራችን መትረፍ ተገቢ ነው። ነገር ግን ይሄ በተረጋጋ በማንነታችን ረክተን ባለን ደስተኛ ሆነን ማሰብ የሚችል የአስተሳሰብ ዘይቤ ውስጥ ስንሆን ማግኘት በረከት ይሆናል።